ሰላም ሰላም ጋይስ ወደ ገደለው ነው የሚገባ ቀጥታ። እኔ ይሄ ኢንትሮ ምኑ ማለት አይመቸኝም። ከወደዳችሁ እንደውም ደግሞ ሞክራችሁ ከጠቀማችሁ ሰብስክራይብ ሼር ማድረግ ትችላላችሁ። ዛሬ ይችላችሁ የመጣሁት ብዙ ሰው እሬት መጠቀም የምንችለው ከመታጠባችን በፊት ብቻ ይመስለናል። እሬት መብላት እንችላለን ንጹህ ቦታ ላይ ካደገ። እንደውም ደግሞ ከመጠቀማችን በፊት ልክ እንደ ቆረጥኩት ቆርጠን ከዛ ውሃ ውስጥ እንደዚህ በስነ ስርዓት 15 ደቂቃ አስቀምጠን ቢጫ ነገሩ ከወጣ በኋላ ከዛ በኋላ ጥብ አድርገን ከውስጡ ጄሉን እናወጣለን ማለት ነው። እንደውም ደግሞ እንደዛው መሀል ላይ ቆርጠን ጸጉራችን ላይ መጠቀም እንችላለን። በጣም አሪፍ ነው ጸጉራችን የሚደርቅ ከሆነ። ኦኬ ለልጆች ግን ከአንድ አመት በላይ ከሆኑ በኋላ በተለይ በስነ ስርዓት ካላጠባችሁ ሊያሳክካችሁ ይችላል። ሰውነት እንትን ላይ ጆሮ አካባቢ ላይ ምን አያችሁ? ይሄ አሁን በስነ ስርዓት ታጥቧል። እንደምታዩት ክሪስታል ነው የሚመስለው። አሁን ይሄንን ቆርጠን ፖሪጅ ውስጥ ማስገባት እንችላለን፣ መብላት እንችላለን። በጣም አሪፍ ነው። ከዛ በተረፈ ግን ይሄ አሁን እንደ ሊቭን ኮንዲሽነር እንዴት አድርገን ነው የምንጠቀመው ለምትሉት ብዙ ሰው እንደዚህ አርጋችሁ መፍጫ የሌላችሁ ማለት ነው። መፍጫ የሌላችሁ ሰዎች በመፈቅፈቃ ፈቅፍቃችሁ እንደዚህ በነጠላ ወይ ደግሞ በቺስ መጠለያ ጣልላችሁ ማረግ ትችላላችሁ። ይሄን እየሰራችሁ በጎን ደግሞ እንትና ታልባ አፍሉ። ኦኬ እኔ እንደዚህ አርጌ ፍሪዘር ውስጥ አስገባለሁኝ። ብዙ ጊዜ ፕሪ ሻምፖ ሳደርግ ማስክ ሲሰራ ጣል ለማድረግ እንደውም ደግሞ ነፊቴም አንዳንዴ ጠዋት ስነሳ አይን ስታደርጉ በጣም አሪፍ ነው። አብጦ የተነሳ አይን ካላችሁ ፍሪዘር ውስጥ አስቀምጣችሁ ማለት ነው። ለዛ ምክንያት እኔ እዚህ ውስጥ አስቀምጣለሁ እንደዚህ አርጌ ማለት ነው። ግማሹን ሬቱን ግማሹን ደግሞ ታልባ አደርገዋለሁ ማለት ነው። ታልባ ሳፈላ አላሳያችሁም። እዚህ ጋር ቪዲዮ የወሰድኩት መስሎኝ ነበር። ኤዲት ለማድረግ አንድ ላይ ለማድረግ ሄዳለሁኝ። ለካ ቪዲዮ አልወሰድኩም የተልባውን ማለት ነው። ኦኬ ከዛ ይሄን የተረፈውን በተልባ ሞላዋለሁ ማለት ነው። ሲጠቀም እንደዚህ 3 ሬት 3 ተልባውን አረግና አንድ ላይ አሁን እንደ ሊቭን ኮንዲሽነር እንዴት አርጋችሁ ለጸጉራችሁ እንድትጠቀሙ ላሳችሁ ፈልጋለሁ። ይሄ ሬት ነው። ያኛው 3ቱ እንደምታዩት ቃላ የሚለው ተልባው ነው። ኦኬ ከዛ በኋላ ይሄንን እናቀልጧለን። ጸጉራችን የምንታጠብ ቀን ፍሪዘር የሌለን እንዳልኳችሁ ያንኑ ቀን ማረግ ትችላላችሁ። እና እሬት ደግሞ ፕላስቲክ አርጋችሁ በተለይ በክሊን ፊልም አርጋችሁ ካስቀመጣችሁ ይሄ በፎይል አርጋችሁ ካስቀመጣችሁ ረጅም ጊዜ ይቀመጣል። ከዛ ግሪስሊን ኦኬ እኔ ትልቅ በ5 ሊትር ነው ያለኝ። እንደምታውቁት ፕሮዳክት ቤት ውስጥ ስለሚሰራ 2 ማንካ ግሪስሊን እንጨምርበታለን። ግሪስሊን ይሄ ፊታችን እንደው እግራችን ብዙ ጊዜ የምንቀባው አበሾቻችን ከመተኛታችን በፊት የምታቁት ከሆነ ማለት ነው ብዙዎቻችን እናቃለን። ከዛ ለእናንተ አሪፍ የሆነ ዘይት እኔ እዚህ ጋር የምጠቀመው ሆባ ዘይት ወይ አርጋን ዘይት መጠቀም ትችላላችሁ። እዚህ ጋር አሁን ውሃ አለ ዘይት አለ አንድ ላይ አይዋሃድም። ያለ ኢሞልሲፋየር በግድ እናዋህዳለን። ኢመርጂን ፕሌንስ እንደዚህ ተጠቅመን ማለት ነው። ግን እንደዚህ ኢመርጂን ፕሌንስ ሳይኖር ደግሞ እንደዚህም አንድ ላይ ሚክስ አድርገን በኋላ ላይ ሴፐሬት ይሆናል። ምክንያቱም ኢሞልሲፋይ የለም ውስጡ ማለት ነው። ኦኬ ግን ሼክ እያረገን በተል ውስጥ ጨምረን በስፕሬይ በተል ንጹህ ጸጉር ላይ ጸጉራችን ከታጠበን በኋላ ይሄ ነገር ሄዳችሁ ጸጉራችሁን እንደገና እስክትታጠቡ ድረስ ላይ ጸጉራችሁ ላይ መቆየት ይችላል። ምንም አይነት ችግር የለውም። ከዛ በተረፈ እንደምታዩት ጸጉሬን አሁን የታጠብኩት እና በፎጣ ብቻ እንዲያደረግኩት። ሊቭን ኮንዲሽነር የላችሁ ሰዎች በስነ ስርዓት ይሄን ተጠቅማችሁ በጣም በተለይ ደረቅ ጸጉር ካላችሁ ጸጉራችሁ ስታበጥሩ ብትስጥስ የሚል ካላችሁ በጣም አሪፍ ለውጥ ታገኙታላችሁ። እንደዚህ ስፕሬይ ታረጋላችሁ። ይሄ ሊቭን ኮንዲሽነር ማለት ነው። እንደዚህ ካረጋችሁ በኋላ ከዛ በእጃችሁ እንደዚህ አፍታታችሁ ሁሉ ጊዜ ማለት ነው ማበጠራ ኦኬ ከማበጠራ በፊት እጃችሁ መጠቀም ሞክሩ። በጣም ብዙ ለውጥ ያላችሁ ጸጉራችሁ ይሄን አይሰባበርም። ዛሬ ሰባበራችሁት የጎተታችሁት በማበጠራ በሚቀጥለው ስትታጠቡ ይወጣል ማለት ነው። ቀስ ያላችሁ እንደዚህ በፍቅር ከስር ጀምራችሁ እንደዚህ ማበጠር። ከዛ በኋላ ዘይት ኖርማል ዘይት የምትጠቀሙት አርጋችሁ ሲል ታረጋላችሁ። ከዛ ስርት ታረጋላችሁ። ከዛ በኋላ ስትፈቱት
በጣም ነው የሚገርማችሁ ማለት ነው። ኦኬ እንደዚህ አድርጋችሁ በቀላሉ ቤታችሁ ውስጥ ይሄን ነገር እየተጠቀማችሁ ጸጉራችሁ እንዳይበጣጠስ እንደው ደግሞ ክርድድ እያለ የሚያስቸግራችሁ ጸጉር ካላችሁ በጣም አሪፍ ነው። ምንም አይነት ችግር የለውም። እስክትታጠቡ ድረስ ላያችሁ ላይ ይቆያል። እና ይሄ ቪዲዮ ከጠቀማችሁ ከወደዳችሁት ሼር አድርጉ ለእህታችሁ፣ ለእናታችሁ፣ ለጸጉራችሁ እየደረቀ የሚያስቸግር ጸጉር ካላችሁ። አያችሁ አሁን ይሄ እንደዚህ እናደርቀዋለን ማለት ነው። ከዚህ እንደዚህ አድርገን ከጨረሰን በኋላ የምትቀቡትን ዘይት ውስጥ ተቀብታችሁ መሳጅ ማድረግ። ኦኬ 1-3 ደቂቃ መሳጅ አድርጋችሁ ጸጉራችሁ እንደዚህ ማድረግ። ብዙ ጊዜ እሳት አትጠቀሙ። ኦልራይት እና 2026 ላይ ደግሞ አሁን በጣም አዲስ ቻሌንጅ እንጀምራለን። ኦልራይት